እንኳን ደስ አላችሁ። ከጭንቀታችሁ ልገላግላችሁ ነው ዛሬ። እርግጠኛ ነኝ በጣም ደስ ይላችኋል። ሰይጣነ ጸሪፍ ይባላል። ሰይጣነ ጸሪፍ ይባላል። ይህ ማለት ነው ከሰይጣን የበለጠ ግብሩ የከፋ መልኩም የከረፋ ማለት ነው ትርጉሙ ማለት ነው። ይህ ሰይጣነ ጸሪፍ ስራው ምንድነው? ብዙ ጊዜ አሁን እኛ ኦርቶዶክሳውያን ጸሎት ስናደርግ በተለይ ከስዕል አድኖ ላይ ስንቆም ከስዕል አድኖ ፊት ቆመን ጸሎት ስናደርግ ስዕል አድኖውን እንድንሳደብ የሚያደርግ ሐሳባችንን ደግሞ ሌላ ቦታ ወስዶ እየጸለይነ ማለት ነው መጽሐፍ ይዘን እየጸለይነ ስለ ዝሙት የሚያሳስበን ቀን ስናወራው የዋልነውን ሁሉ እንድናስብ የሚያደርገን ሐሳባችን ሁሉ የሚበትን በተለይ ቅዱሳኑን የሚሳደብ ነው። ቤተክርስቲያንን ገብታችሁ ሊሆን ይችላል፣ ጸሎት እያደረጋችሁ ያስቀድሳችሁ ሊሆን ይችላል። ሐሳባችሁን ወደ ዝሙት የሚወስድና እምታዩትን ስዕል አድኖ እግረ ቀጭን ሊሆን ይችላል፣ እግረ ወፍራም ሊሆን ይችላል፣ ቅዱሳት ስዕላት አይናቸው ጎላ ያለ ሊሆን ይችላል። ያን እያሳየ እንድንሳደብ ስዕል አድኖ እንድንጠራጠር የሚያደርግ ከዚህ የበለጠ ደግሞ ድንግል ማርያም እንድንሳደብ በተለይ በድንግል ማርያም ድንግልና እንድንጠራጠር የሚያደርግ እግዚአብሔር ስጋ መልበሱ እንድንጠራጠር የሚያደርግ አረ ውሸት እንዴት ብሎ ነው አምላክ ሰው ሆነ የሚባል እንዴት ብሎ ነው አምላክ የሚወለድ ብለን እንድንጠራጠር እንዳናምን የሚያደርግ ይህ መንፈስ ነው። ሰይጣነ ጸሪፍ ይባላል። እና ምን ልላችሁ እየመሰላችሁ እንኳን ደስ አላችሁ ያልኳችሁ ለምን መሰላችሁ? ለጸሎት ቆማችሁ ስትጸልዩ ስዕል አድኖን የሚያሰድባችሁ ከሆነ ቅዱሳንን የሚያሰድባችሁ ከሆነ ወይ ደግሞ ጸሎት እያደረጋችሁ የዝሙት ሐሳብ እየመጣ የሚፈትናችሁ ከሆነ የኃጢአት አይነት እየመጣ የሚፈትናችሁ ከሆነ ማለት ነው አትደናገጡ፣ አይዟችሁ፣ ደስ ይበላችሁ ያልኳችሁ ለዚህ ነው። እንዴት? መጽሐፈ መነኮሳት አረጋዊ መንፈሳዊ ገጽ 44 ብናነብ እናገኛለን። እኛ ጸሎት እያደረግን በልባችን ቅዱሳንን ስንሳደብ ወይ ደግሞ የዝሙት ሐሳብ በልባችን ሲመጣ ከነገሌ ጋር እየፈጸምን ሊያሳየን ይችላል። በልባችን እኮ ነው፣ ግን እኛ ጸሎት እያደረግን ነው መጽሐፉን ይዘን። ሐሳባችን ግን ሌላ ቦታ ነው። የዛን ጊዜ አሁን ጸሎት እያደረኩ ይልሰ አሁን እኔ ሰው ነኝ፣ አረ አምላኬ ወይ እባክህ ይቅር በለኝ፣ አረ ማረኝ እባክህ፣ አረ ምን አይነቱ ፍጡር ነኝ፣ አሁን እኔን ይቅር ትለኝ ይሆን እያል እንድንጠራጠር እንድንፈራ። እንዲሁ ምን ይላል አረጋዊ መንፈሳዊ? የዛን ጊዜ ትደነግጥና ነፍስ ድርጭ ትላለች ይላል። እውነት ነው፣ ነፍሳችን ድርጭ ትላለች፣ ትደነግጣለች። ለምን? ለጸሎት ቆመን እንዴት ቅዱሳን እንሳደባለን? ለጸሎት ቆመን እንዴት የዝሙት ሐሳብ እናስባለን? በጣም ከባድ ነገር ነው። ግን አትደንግጥ ይላል። አትደንግጥ፣ አይዞህ ይላል። ያ ሐሳብ ያንተ ሐሳብ አይደለም፣ በልብ ያሰብከው ሐሳብ አይደለም። ሰይጣነ ጸሪፍ ማለት ነው ተጠግቶ ያን ሐሳብ እንድታስብ እያደረገ ነው። ቅዱሳን እንድትሳደብ እያደረገ ነው። ስለ ዝሙት እንድታስብ እያደረገ ነው። ቂመኛ እንድትሆን እያደረገ ነው። ያ መንፈስ ነው። አይዞህ፣ አትደንግጥ፣ እንዲያውም እንዲህ በለው ይላል። ያን ሰይጣነ ጸሪፍ መሆኑን አውቀህ ገስጸው ይላል። ምን ብለህ ገስጸው አለ? በልብህ ሐሳብ ሲመጣብህ